ብዙዎቹ የስኳር ታካሚዎች በምግብ ምርጫ ላይ ብዙ ጊዜ ሲቸገሩ እናያለን። በዚህም ምክንያት መድኃኒት እንኳን እየወሰዱ የስኳር መጠናቸው አንዴ ከፍ አንዴ ዝቅ ሲል እናስተውላለን። ዛሬ ለዚህ ትልቁ መፍትሄ ይዘንላችሁ መጥተናል። ጤና ይስጥልን፣ ዶክተር ሙስጣፋ ነኝ። በሚከተሉት ክፍሎች ውይይቶቻችን ላይ የአንድ የስኳር ታካሚ የአመጋገብ ምርጫ እንዴት መሆን አለበት የሚለውን በስፋት እንወያያለን። ለቀለል አድርገን ስንከፍለው አንድ የስኳር ታካሚ የምግብ ዘዴዎችን በአራት የተለያዩ ቦታዎች ከፍለን እናያለን። አንደኛው በብዛት የሚመከሩ የምግብ አይነቶች አሉ። ሁለተኛ በመጠኑ እንዲወሰድ የሚመከሩ ምግብ አይነቶች አሉ። ሶስተኛ በደንብ መቀነስ ያለባቸው የምግብ አይነቶች አሉ እና በመጨረሻም አንድ የስኳር ታካሚ እንዳይጠቀም የሚመከሩ የምግብ አይነቶች አሉ። የሚከተሉት የምግብ አይነቶች ብዙ ጊዜ እንዲወሰዱ ይመከራሉ። ጥራጥሬዎች ለምሳሌ ጤፍ፣ ገብስ፣ ዳጉሳ፣ ማሽላ፣ ምስር፣ አተር፣ ባቄላ፣ ሽምብራ እና አትክልትና ቅጠላ ቅጠሎች ለምሳሌ ጎመን፣ ሰላጣ፣ ጥቅል ጎመን፣ ካሮት፣ ቲማቲም እና ዘገሮች ብዙ ጊዜ እንዲወሰዱ ይመከራሉ። አሳ፣ ዶሮ ስጋዎችም መውሰድ ይቻላል። በመጠኑ የሚመከሩ ምግብ አይነቶች አሉ። ለምሳሌ የእንሰት ውጤቶች እንደ ቆጮ፣ ቡላ፣ ፍራፍሬዎች ለምሳሌ ሙዝ፣ አናናስ፣ ማንጎ፣ ሐብሐብ፣ ብርቱካን ነገሮችን በልኩ መውሰድ ይመከራል። የእንስሳት ውጤቶች ለምሳሌ ወተት፣ እርጎ፣ አይብ፣ ቅቤ እና ስጋ ነገሮችን በመጠኑና በአስፈላጊው ልክ ተመጥኖ መወሰድ አለበት። ሌሎች ምግብ አይነቶች ለምሳሌ ቀይ ስር፣ አደንጓሬ፣ ዱባ፣ ቦይና በተወሰነ መልኩ የስኳር መጠን ስለሚጨምሩ በመጠኑ መወሰድ አለባቸው። ሶስተኛው ምግብ ክፍሎች መቀነስ ያለባቸው የምግብ አይነቶች አሉ። እነዚህ ምግብ አይነቶች ቢቻል በቀን ከምንመገባቸው ምግብ መጠን ውስጥ ከአንድ አራተኛ እና ከዛ በታች ቢወሰዱ ይመከራል። የስንዴ ውጤቶች ለምሳሌ ነጭ ዳቦ፣ ነጭ ሩዝ፣ መኮሮኒ፣ ፓስታ፣ በቆሎ ውጤቶች፣ ምንም አይነት ምግብ ከበቆሎ የሚሰራ ድንች፣ ስኳር ድንች፣ ተምር ነገሮች በተቻለ መጠን በደንብ መቀነስ አለባቸው። ሌሎቹና አራተኛው ምግብ ክፍሎች የማይፈቀዱ በተቻለ መጠን ባይወሰድ የሚመከሩ ምግብ አይነቶች ስኳር የገባበት የትኛውም መጠጥ አይነት ሻይ፣ ቡና ሊሆን ይችላል። የትኛውም አይነት ለስላሳ መጠጦች ስኳር ወይም ማር ራሱ፣ ሸንኮራ አገዳ፣ ኬክ፣ ብስኩት፣ ከረሜላ ምግቦች በተቻለ መጠን ስኳር ምናልባት በመርፌ ተጠቃሚዎች እና በሌሎች በተለያዩ ምክንያቶች ስኳር ወርዶ ካልሆነ በቀር ባይወሰዱ ይመከራል። እናመሰግናለን።